የዝምታ ፓወር የማስታወስ የማሰብ አቅምህ ያድጋል። በ2013 በተደረገ አንድ ጥናት በቀን ለ2 ሰዓት በዝምታ የሚያሳልፉ ሰዎች አይምሮአችን ውስጥ ሂፖካምፓስ የሚባለው ቦታ ላይ ያሉ የአይምሮ ሴሎች ወይም የአይምሮ ህዋሶች እንዲያድጉ ያደርጋል። ይሄ ማለት እነዚህ ሴሎች ደግሞ የማስታወስ፣ የመገንዘብ፣ ራስን የመቆጣጠር ወይም የስሜት ብስለትን የማግኘት እድላችንን ያሰፉታል ማለት ነው። ዝምታ ሲባል ግን ዝም ብሎ ያለ ስራ ለ2 ሰዓት መቆየት ወር ቁጭ ብሎ መቅረት ምናምን አይደለም። ምን ማለት መሰላችሁ? እንደውም የኔን ኤክስፒሪየንስ ሼር ላድርጋችሁ። ለምሳሌ እኔ በየቀኑ የ40 ደቂቃ የዝምታ ጊዜ አሳልፋለሁ። ምን ማለቴ ነው? ለምሳሌ ይሄን 40 ደቂቃ ለ3 ከፍለዋል። 10 20 10 ብዬ የመጀመሪያውን 10 ደቂቃ ቁጭ ብዬ ትልቁ ዓላማዬ ወይም የረጅም ጊዜ ሎንግ ተርም ጎሌን አወጣለሁ ወይም እጽፋለሁ፣ አስታውሰዋለሁ። ሾርት ተርም ጎሌንም እጽፋለሁ። በዚህ 1 ወር ውስጥ፣ በዚህ 2 ሳምንት ውስጥ፣ በዚህ ሳምንት ውስጥ ማሳካው ብዬ እጽፋለሁ። ከዛ ትላንትና ያሳካኋቸው ነገሮች እጽፋለሁ። ከዛ ለዛሬ ደግሞ ማሳካት ያሉብኝ በቀን ውስጥ መፈጸም ያሉብኝ ተግባራት እመዘግባለሁ ማለት ነው። ቱ ዱ ሊስቶችን ማለት ልክ ይህንን አድርጌ 10 ደቂቃውን እንደጨረስኩኝ ለቀጣይ 20 ደቂቃዎች ደግሞ ምን አደርጋለሁ መሰላችሁ? ስሜቴን መንፈሴን የሚያረጋጉልኝ ወደ ተረጋጋ መንፈስ የሚወስዱኝ ህይወቴን ደስታ የሚሰጡልኝን ጽሁፎችን አነባለሁ። ብዙ ጊዜ መንፈሳዊ ጽሁፎችን መጽሐፍ ቅዱስን ሊሆን ይችላል የማነብ። እናንተ ደግሞ ከእምነታችሁ ጋር የሚገናኝ ቅዱስ ቁርአንን ሊሆን ይችላል፣ ሌሎች መንፈሳዊ መጽሐፍቶችን ልታነቡ ትችላላችሁ። ከዛ የሆነ የመረጋጋት የመስከን ስሜት ውስጥ ይከታችኋል፣ ደስታ ይሰጣችኋል። ከዛ የመጨረሻውን 10 ደቂቃ ግን በጥሞና አሳልፋለሁ። ጥሞና ስላችሁ ግን በልዩ ተመስጦ ውስጥ ሆኜ አይኔን ጨፍኜ ትንፋሼን እያደመጥኩ አየር ወደ ውጭና ወደ ውስጥ እያስገባሁ የልብ ምቴን ሰውነቴ ውስጥ የሚካሄደውን ነገር ለማድመጥ እሞክራለሁ። የመጨረሻው 10 ደቂቃ የትኩረትና የተመስጦ ጊዜ ናት። በዛ ተመስጦ ጊዜ ውስጥ ግን ከፈለኩኝ ህልሜ ሲሳካ ፈጣሪ ያደረገልኝ የማመሰግንባት አስገራሚውን የሙዚቃ ኮምፖዚሽን ሰርቶ ባያሳየን ኖሮ ምን አይነት የሙዚቃ ተሰጥኦ እናጣ እንደነበር አስባችሁ ታውቃላችሁ? ነገር ግን ቤትሆቨን መስማት አለመቻሉን የሰው ልጅ እምቃቅ ጥልቀቱ ምን ያህል እንደሆነ እንረዳበታለን። ፖቴንሻል ወይም አቅም ማለት እኛ ያለን የማናውቀው የተደበቀ ችሎታ፣ የተቀመጠ ኃይል፣ ያልተነካ ጥንካሬ፣ ጥቅም ላይ ያልዋለ ስኬት መሆን የምንችለው ግን አሁን ያልሆነው፣ ልንደርስበት የምንችለው ግን ያልደረስንበት፣ ማሳካት የምንችለው ግን ያላሳካ ነው ማለት ነው። አንድ የዛፍ ፍሬ እጄ ላይ አድርጌ ምንድነው ብላችሁ ፍሬ ነው ብላችሁ ልትመልሱ ትችላላችሁ። እኔ ግን በመዳፌ ያለው ጫካ ነው ብላችሁ ፍሬው አይደል እንዴ ተተክሎ ዛፍ የሚሆነው? ዛፉስ አይደል እንዴ አንድ ላይ ተጠራቅሞ ጫካ የሚሆነው? ግን ፍሬው አፈር ላይ ካላረፈ ጫካ የመሆን እድሉ ከንቱ ህልም ነው። በውስጣችን ያለው አቅምም ከፍሬው የተለየ ዕጣ ፈንታ የለውም። ወይ ከተጠቀምንበት ጫካውን ይሆናል ወይ ደግሞ ደርቆ ይቀራል።